ለማታለላት ሞክሪ። ኦኬ ሶሪ። ቆይ ከምን ተነስተሽ እንደዚህ ልትይቻለሽ? ሰሚኛለሽ? እኔ ማርታን አይደለሁም። እሺ በምላስሽ ልታታልኝ እንዳትሞክሪ። እኔ ምንድን ነው ያታለልኩሽ? በቃ ማስረጃ ላይ። ይህም ማስረጃ አንቺ የደረጀ የድብቅ ልጅ መሆንሽ በደንብ አውቃለሁ። ማለት ተማሽ ካስ እንደዚህ አድርጌና አድርጌ ጎል ብዬ ከዛ በኋላ ቆይ ከማን ጋር ነው የምትጫወተው? ሲጀመር አንቺ እኮ ሴት ነሽ እንዴ? እና ሴት አይጫወትም እንድትይ ነው ደግሞ? አይ እኔ እንደሱ እያልኩ አይደለም፣ ግን ደግሞ ከሴት ጋር ነው የምትጫወተው? አይ እኔ ከሴት ጋር አልጫወትም፣ ከወንዶች ጋር ነው የምጫወተው። አንቺም ኳስ መጫወት አትችይም። እኔም አልችልም፣ አንቺም አትችይም። ኧረ እባክሽ እችላለሁ። እሺ ይሄ ከፈለግሽ እኔ ላሳይሽ። እኔ ቦ ከእሷ ጋር አታውራት ብዬ አላውቅም። እሺ ቆይ ለምንድን ነው የፈለግሽው? የት ነበር? አባዬ ጋር ቢሮ ነው። አባዬ ግን ከስቷል አይደል? በጣም እየከሳ ነው። ኧረ ለምን ከሳል? ደህና ነው። ደግሞ በዚህ ፊት እንዴት ቢቀንስ ይሻል? አይ እሱን እንኳን ተው። እኔ የምለው ግን ቆይ ለምን ፈልጎ ነው ቢሮ ድረስ ሄድከው? አይ ዝም ብሎ ነው በቀላል ጉዳይ። ስላንተና ስለዳጣ ግን ምንድን ነው ያውቃል? አይ ምንም ብሎ ያውቃል? አያውቅም እያልከኝ? አዎ አያውቅም። ስለዚህ እኔ ብቻ ነው የማውቀው ማለት ነው? አዎ። ስለዚህ ለአባዬ እናገራለሁ ማለት ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? የዳጣ ቤተሰቦች እንዴት ናችሁ? እንግዲህ ዳጣ ድራማ እንዲባያችሁት ይህኛው ክፍል ተሰርቆት መሰለኝ ፌስቡክ ላይ ይዘዋል። ከመለቀቁ በፊት ቪዲዮ ፌስቡክ ላይ አይቼዋለሁ። እውነት መስሎኝ በቃ የሌለ ደንግጬ ነበር። እውነት መስሎኝ አብዬ ስለ አባቷ እንደዛ ያለውን ሚስጥር በአደባባይ ያወጣችው ለእናትየዋ አሳልፋ ሰጠችው ብዬ በጣም ገርሞኝ ነበር። እንዲህ አደረገችው እንዴት ልጅ ምናምን ብዬ ማለት ነውና የሌለ በቃ የሌለ ከባድ ነገር ነው ያደረገችው። ከባድ ነገር እኔ እውነት መስሎኝ በጣም ደንግጬ ነበር። የሌለ በቃ ብዬ በቃ እቺ ልጅ ቤታቸውን በጠበጠች በቃ ምናምን። ለእናትየዋ ራሷ እንዴት እንደምታወራት እንዴት እንደምትነግራት አይታችኋልና በጣም ከባድ ነበር። በከባድ ሁኔታ ነበር፣ በቁጣ ሆና ነበር ስትናገር የነበረውና እኔ ህልም ይሆናል ብዬ አላሰብኩም። ህልም ነው እየመሰላት ነው ምናምን ብዬ በፍጹም እንደዛ አላሰብኩም። እና ለካስ ደሬ በህልሙ ነው። ደሬ ያንን ሁሉ የሚያየው በህልሙ ነው። ደሬ እንግዲህ በተኛበት ላበላብ ሆኖ ነበር። ላበላብ እያለ በቃ ሚስቱ ናት እንደውም ተነስታ ከዛም በኋላ እንጂ ሲነቃ ምን ሆነ ነው ምናምን እንደዚህ ስትለው ነበር። በሚገርም ሁኔታ ማለት ነው። ደሬም ሲቃዥ ነበረ። በሌላ በኩል ደግሞ አቢጌል ስትቃዥ ነበረ። የደሬ ሚስትም በቃ ሌሊቱን በሙሉ በህልም በቅዠት ምናምን ያሳለፉት እና በዛም ታይም እንግዲህ ውሃም ስትቃዥ ነበር። ያው ምጥን የመጣች መስላት ከእሷ ጋር እንድስታወራ ነበር። ነቅታ ከባልኮኒ ላይ ወርታች ልትወርድ ነበር እና በጣም ከባድ ሁኔታ ውስጥ ነው ያደሩት። በአሁኑ ሌሊት ከባድ የተባለ ሌሊት ነው ያሳለፉት። በጣም ከባድ ሌሊት ነው ያሳለፉት። ብቻ ከባድ ሌሊት ነው ያሳለፉት። በጣም ከባድ
በጣም ከባድ ሌሊት ነው ያሳለፍኩት። ያው ደሬ ነው ውሃን ራሱ ያዳናት። ደሬ ድንገት በቃ ቆይ እስቲ ምናምን ብሎ ወርዶ ባይመጣ ኖሮ ውሃ ከዛ ከባልኮኒ ላይ ወደታች ተፈጥፍጣ ነበርና በጣም ትልቅ ችግር ነበር ይፈጥረው። ዩጆን ገበዲያ የሆነ ችግር ነበር የሚገጥማቸው። ገበዲያ የሆነ ችግር ነበር የሚገጥማቸው። ነገር ግን ያው ደሬ በጊዜ ነው የደረሰው። ደሬ በጊዜ ነው የደረሰው። እውነት ለመናገር በጊዜ ነው የደረሰው። መምጣቱ ባለበት ሰዓት ነው የመጣው። በትክክለኛ ታይሚንጉን ጠብቆ ነው ከላይ የወረደው። ባይወርድ ኖሮ በጣም ትልቅ ችግር ነበር የሚፈጠረው በውሃ ላይ ማለት ነው። ውሃ ከዛ ላይ ዘላ ትወርዳለች። ያው ትልቅ ጉዳት ይደርስባታል። እንግዲህ ከዛም በኋላ እንግዲህ ነክተው ማለዳ ላይ እንግዲህ ሲያወሩ ነበር። ውሃን እናትየው አቅፋት ምናምን እና ሁሉም ተገርመው ነበር። ምንድነው ጉዱ ምናምን ይላል። በቃ ጸበል እናስረጭ ምናምን ብዙ ነገር ሲያወሩ ነበር። እንደውም ደሬ እንልቀቅ እንዴ እዛኛው ወደዛኛው ሙቭ እናድርግ እንዴ ምናምን ሲል ነበር። እንደዛ ሲል ነበር እና ያው ደሬ እንደዛ ያለበት አንድ የራሱ ምክንያትም አለው። ምክንያቱም ድርጅቱ በጣም መጥፎ ሁኔታ ውስጥ ነው ያለው። ጥሩ ሁኔታ ውስጥ አይደለም። በዛ ምክንያት ከዚህ እንልቀቅ ምናምን ብሎ በዛውም ለማርሲ ሀሳቡን ሲያቀርብላት ነበር። ወይ እንደዛ እናደርገዋለን ብላለችና ድርጅታቸውም ትልቅ ችግር ውስጥ ነው ያለው። ደሬ እንግዲህ ድርጅቱን ከዛ ካለበት ኪሳራ ካለበት ክራይሲስ ውስጥ ከዛ ለማውጣት እየጣረ ነው። ለማውጣት እየጣረ ነው እና እንዴት አድርጎ ከዛ እንደሚያወጣው አላውቅም። እንዴት አድርጎ ከዛ ነገር ውስጥ ድርጅቱን እንደሚያወጣ ባላውቅም ለማውጣት እየተፍጨረጨረ እየሞከረ እየጣረ ነው። ደሬ የሚችለውን ያክል እየሞከረ ነው። ደሬ እየሞከረ ነው እና የሚያደርገው ይመስላችኋል? ይህንን ነገር የመወጣት አቅም አለው? ይህንን ነገር የመወጣት ብቃት አለው ብላችሁ ታስባላችሁ? ደሬ ይህንን ነገር ይወጣዋል ወይስ የማይወጡት ኪሳራ ውስጥ ይገባል? ከዛን ችግር ውስጥ ይገባል? ምን ታስባላችሁ? እስቲ በዚህ ጉዳይ ላይ በጣም ትልቅ ችግር ይፈጠራል ብዬ አስባለሁ። በሌላ በኩል ደግሞ አክስታቸው የአቢጌል አክስት ነገር እያጠነጠነች ነው። ነገር እያሸተተች ነው እያለች ነው ቆፍረዋለች። ነገር ይሁን ደርሳበታለች እና ዛሬ ከዳጣ ጋር ተፋጣ ነበር እና ለፊት ተፋጠው ሳይሆን ነበር ለብሮ ምጣይ ምናምን ስትላት ነበር እና ያው ዳጣ እሷን እንደማጠላት ብቻ ውሸትን እንደማትወድ ስትነግራት ነበር። ከዛም በኋላ አቢጌልም ውሸት ትጠላለች ከዘር ነው ስትላት ነበርና ስትይ ምን ለማለት ነው? ያ ሁላችንም ኢትዮጵያ አይደለም ምናምን ስትላት ስትሰክሳት ነበር። እኔም በዚህ ተሸውጂኝ እኔ እንደዚህ አይነት ነገር ቁርጥሜ ጥርሴን ነቀልኩበት ነው አይነት ነገር ስትላት ነበር ዳጣ ለአክስትየዋ ማለት ነው። እና መጨረሻ ላይ ነግራታለች ያለውን ነገር ነግራታለች። አውቃለሁ ነው ያለቻት። አውቃለሁ ደሬ በድብቅ የወለደሽ ልጁ መሆንሽን ደርሼበታለሁ ስትላት ነበርና በዛን ታይም ከባድ ነው። ከውን ያለችው የሌለ ነው የደነገጠችው። ዳጣ በጣም ነው የደነገጠችው። በዛ ሰዓት በጣም ነው የደነገጠችው ከሚባለው በላይ ቆሌዋን የተገፈፈው እና ነገርየውን ሆን ታፍንደዋለች የሚል ስጋት አለ፣ የሚል ፍርሃት አለ።
ምክንያቱም ሴትዮዋ ደሬን ትጠላዋለች እና በዛ ምክንያት ለማርቲ ማለትም ለእህቷ ሁሉንም ነገር ልትነግር ትችላለች ብዬ አስባለሁ። ልትነግር ትችላለች ብዬ አስባለሁ። እናንተ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ያለውን ነገር ለደሬ ለማርቲ ትነግራለች እህትየዋ ወይስ አትነግረውም? በሌላ በኩል ገዜና ሰራተኛዋ ደግሞ ሌላ ታሪክ ውስጥ ገብተዋል። በጣም ሌላ ታሪክ ውስጥ ነው የገቡት ሁለቱ። ማታ እንግዲህ በር ሲቆፍርባት ነበር አሉ ነው በደረሰን መረጃ መሰረት ጋሽ ገዜ ማታ ላይ ሴትየዋን የሰራተኛዋን በር ሲቆፍር ነበር። ገባር ሰው ያው ምን ያድርግ፣ ወንድነቱ ተፈታትኖት ነው። ወንድነቱ ተፈታትኖት ነው እና ምንም ማድረግ የማይቻል ጉዳይ ነው። እንደዚህ አይነት ነገሮች በጣም ያጋጥማሉ እና ምንም ማድረግ አይቻልም። እንዲሁም ለደሬ ልትነግረው ነበረ፣ ሰራተኛዋ ለደሬ ልትነግረው ነበረ። ለደሬ ልታቃጥር ነበር። እንደምንም ብሎ እንዳታወራ አደረጋት እንጂ ለደሬ በቃ ነግራ ልትገላገለው ነበር፣ ልታሳብቅበት ነበር። ያው ብቻ እሷም ስትሰክስ ነው። ለገዜ እኮ የሆነ ስሜት አላት፣ የሆነ ፊሊንግ አላት፣ የሆነ ፍላጎት አላት ለገዜ እና ያን ያክል እንትን የምታደርግ አይመስለኝም። ያን ያክል ጨክና በሱ የስራ ህይወት ላይ ችግር የምትፈጥር አይመስለኝም። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? እስቲ በዚህ ጉዳይ ላይ ያላችሁ እይታ ምንድን ነው? በዚህ ጉዳይ ላይ ያላችሁ ግምት ምንድን ነው? እስቲ ምንድን ነው በዚህ ጉዳይ ላይ ያላችሁ ግምት ምንድን ነው? በዚህ ጉዳይ ላይ ያላችሁ ግምት ምንድን ነው? እስቲ ግምታችሁን በዚህ ጉዳይ ላይ አስቀምጡልኝ። ግምታችሁ ብቻ ያለው ሁኔታ በጣም ከባድ ነው። እውነት ለመናገር ከባድ ሁኔታ ውስጥ ናቸው። እስቲ የደሬ ቀጣይ ዕጣ ፈንታ ምንድን ነው ብላችሁ ታስባላችሁ? የደሬ ዕጣ ፈንታ ምንድን ነው? የደሬ ቀጣይ ዕጣ ፈንታ ምን ይመስላችኋል? ኮሜንት ላይ አስቀምጡልኝ። የማርቲ ስለሰማች ነገርየውን ለማርቲ የምትነግር አይመስላችሁም? ምክንያቱም እህቷ ናት፣ ለእህቷ ነው የምታደላው። መቼም ቢሆን ለደሬ አታደላም እና ለሱ የምትነግር አይመስላችሁም? ምን ታስባላችሁ? እስቲ የምታስቡትን ሀሳባችሁን ኮሜንት ላይ አስቀምጡልኝ እና ቀጣይ ክፍሎች ላይ ይፈጠራል ይሆናል ብላችሁ የምታስቡትን ማንኛውንም ሀሳብ ግምት ኮሜንት ላይ አስቀምጡልኝ። ባይ